ከተቃወሰ ቆይቷል። ብዙ ነገሮችን ነው ያሳለፍሽው። የሆነ ሰዓት ላይ ቱርካን፣ ከዛ ዳሪያ እና አሁን ደግሞ ዶንሽ። ይህንን ልብሽ እንዴት የሚቋቋሙ ይመስልሻል? የሆነ ነገር ብትሆኝስ? እንዴት ነው ስቋቋሙ የምችለው? አሁን ይሄ የሚደበቅ ነገር ነው? ስለፈጠረሽ አምላክ ንዛት። ጤናሽ ምንትስ እያልሽ ጭራሽ እንድበሳጫ ተደርግኝ ባክሽ፣ ተይኝ በቃ። ቆይ አንቺ በዶንሽ በኩል እንዴት ስሜታዊ እንደሆንኩኝ አታውቂምና ነው? አውቃለሁ። ስለማውቀው ነው ዝም ያልኩት። ብችል እስከ መጨረሻው ዝም እል ነበር፣ ግን ዶንሽ ሁሉንም ነገር መስልሽ ቦታሽን ወቂ። እሺ ለካ አታውቂም። ከሰርጉ በኋላ ከሙስጣፋ ጋር ሌላ ተፈራርመናል። እንደ ሰርግ ስጦታ ድርጅቱ በእኔ ስም ዞሯል። ምን? ይሄ በጭራሽ አይሆንም። ሙስጣፋ እንደዚህ ያለውን ነገር በፍጹም አያደርገውም። አንቺ ውሸታም አጭበርባሪ፣ ስርዓት የሌለሽ፣ ገንዘብና ንብረት ብቻ ነው ፍላጎትሽ። ግን እንዲሁኑ በከንቱ ምታለቅ። ልብሴን ካጠብሽ በኋላ ስቃዩ